ተፈታለች። ናዮዬ የኔ ፍቅር የኔ እናት በጣም ከልቤ ነው ደስ ያለኝ ናዮዬ። እኛ አሁን ለመወደድ ብለን አሽቃብጠን ናዮዬ የምንል አይነት ሰዎች አይደለም። ከድሮም ጀምሮ ናዮዬ ታውቂያለሽ፣ የኔ ፍቅር የኔ ደም የኔ ማር የኔ ውድ እግዚአብሔር ይጠብቅሽ፣ ልጅሽን ያሳድግልሽ። አይ ቲንክ ወንድ ልጅ ነው የወለድሽው። ጀግና ወንድ ልጅ ይሁንልሽ። ልጅሽን እንዳታወጪ በሚዲያ ቁርጥም አድርገው የሚበሉ አሉ። ወጥ ሲያጡ ከእንጀራ ጋር አጥቅሰው የሚበሉ ሰዎች አሉ። እባክሽ ልጅ እንዳታወጪ፣ ልጅ እንዳታሳይ የኔ ቆንጆ፣ ራስሽን ጠብቂ፣ ቅስምሽ እንዳይመታ። ሶሻል ሚዲያ ላይ መምጣት ከፈለግሽ በደንብ ነኝ ናዮዬ፣ ማምላክ ነይ ሶሻል ሚዲያ ላይ በደንብ መተሽ ተጫወቺ። ገና ልጅ ነሽ፣ 20 ዓመት እንኳን አልሞላሽም። ገና ልጅ ነሽ። ልጅ መውለድ ትልቅ አያስብልም። ነይና ተጫወቺ። አሉ እንጂ በስንት ጊዜያቸው ተስለው በጉልበታቸው ሄደው የወለዱ አሉ ያረጡ። ድሮኛ ስኳር ስንላክ የምናውቃቸው እንደነሱ አይደለሽም። አንቺ ገና 20 ዓመትሽም አልሞላ። አንድ ፍሬጅ 17 18 ዓመት ቅስምሽ እንዳይሰብር ነይ ሶሻል ሚዲያ ላይ ነይ ተጫወቺ። ጌምሽን ተጫወቺ። ይፈል አንበሳ እናወርዳለን። እድሜና ጤና ይስጠን። አንበሳ እናወርድልሻለን። ነይ ፏ በይ። እማምላክን ተጫወቺ። እኔ በጣም ነው የምወድሽ ናዮዬ፣ የኔ እናት ራስሽን ጠብቂ።